ሰላም ሰላም ውድና የተከበራችሁ የያሲንቴክ ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ ወደ ያሲንቴክ። ዛሬ ይዤላችሁ የመጣሁት መረጃ ምንድነው? ሰሞኑን አንድ ኖቲፊኬሽን በአድሴንስ አካውንታችን ላይ ሁላችንም ጋር መጥቷል። ይህ ነገር ምንድነው? ብዙዎቻችሁ በጠየቃችሁኝ መሰረት ትንሽ ማብራሪያና እንዴት ይህ ፎርም እንደሚሞላ ሙሉ በሙሉ አሳያችኋለሁ ማለት ነው። በመጀመሪያ ማወቅ ያለብን ነገር ምንድነው? ይህ ታክስ የተባለው ነገር ወደ አሜሪካ ወይም ከዩኤስኤ ከምናገኛቸው የዩቲዩብ ተመልካቾቻችን ላይ አድሴንስ ወይም ጎግል 24% ታክስ እንደሚቀንስ አስታውቋል። ይህን ነገር ማድረግ አለብን። አፕላይ አድርገን ፎርም መሙላት አለብን። እንዴት ፎርሙን እንደምንሞላ ከዚህ በመቀጠል አሳያችኋለሁ። በቅድሚያ ግን ማወቅ ያለባችሁ ነገር ይህን ፎርም በስርዓቱ ካልሞላችሁ ሊደርስባችሁ የሚችል አደጋ አለ። እሱ ምንድነው? ለምሳሌ በዩቲዩብ ቻናላችሁ ላይ $1000 የምታገኙ ከሆነ በወር ከዚህ ውስጥ 24% ማለትም $240 ከ1000 ላይ ይቆረጥባችኋል ማለት ነው። ይህን ፎርም በስርዓቱ ካልሞላችሁ ማለት ነው። ይህን ፎርም ከሞላችሁ ግን በወር ከምታገኙት $1000 ላይ ከአሜሪካ ካገኛችሁት ተመልካቾች ካልኩሌት ይደረግና ከ$1000 ላይ ከወደ አሜሪካ ያገኛችሁት ተመልካቾች ብቻ ተቀንሰው የነሱ ፐርሰንት ይቀነሳል ማለት ነው። ስለዚህ ይህን ፎርም መሙላት በጣም ወሳኝ ነው ማለት ነው። ካልሆነ $1000 በወር ምንሰራ ከሆነ ይህን ፎርም ካልሞላን በየወሩ $24% ወይም $240 ከ$1000 ላይ ይቀነስብናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ ማድረግ እንዳይረሱ፣ ለሌሎችም ሼር አድርጉ። ይህን መረጃ በቀጥታ ወደ ፎርሙ አሞላል እንሄዳለን። እንደምታወቀው ሁላችንም አድሴንስ አካውንታችን ላይ ነው ይህ ኖቲፊኬሽን የመጣው። ስለዚህ በቀጥታ ወደ አድሴንስ አካውንታችን ነው የምንገባው ይህን ፎርም ለመሙላት ማለት ነው። ጉግል ክሮም አፕሊኬሽን በመክፈት adsense.com ብለን በመጻፍ ወደ አድሴንስ አካውንታችን እንገባለን። ዩቲዩብ ቻናላችንን ወደምንጠቀምበት አድሴንስ አካውንታችን ወይም ኢሜል አካውንታችን ላይ እንገባለን። እዚህ ላይ ስንገባ ከጉግል የተላከልን የታክስ ኢንፎርሜሽን ከላይ እናገኘዋለን። በቀጥታ በዛ በኩል መግባት እንችላለን። ሌላ ነገር መሄድ አያስፈልግም። ኖቲፊኬሽኑ አድሴንስ አካውንታችሁ ሲከፍቱ ከላይ ተቀምጦ ታገኙታላችሁ ማለት ነው። ማኔጅ ታክስ ኢንፎ የምትሏን በመንካት በቀጥታ እንገባለን። ይህን ነገር ለመሙላት አንዳንዶቻችሁ ስለተቸገራችሁ ስቴፕ በስቴፕ አሳያችኋለሁ ማለት ነው። ዛሬ ማኔጅ ታክስ ኢንፎ የምትሏን ክሊክ እናደርጋለን። ይህን ክሊክ ስናደርግ አድ ታክስ ወይም ታክስ ኢንፎ የሚል ፔጅ እናገኛለን። አድ ታክስ ኢንፎ የሚል እናካለን። በስልክ ነው እያሳየኋችሁ ያለሁት፣ አብዛኞቻችሁ በስልካችሁ ስለምትጠቀሙ ማለት ነው። ያንን ስነካ የአድሴንስ አካውንታችንን ወይም የኢሜይላችንን ፓስወርድ ይጠይቀናል። የአድሴንስ የምንጠቀምበት የኢሜይላችንን ፓስወርድ እዚህ ላይ በማስገባት ኔክስት እንለዋለን ማለት ነው። ይህ ነገር እንደየሀገሩ ይለያያል። ስለዚህ እኔ እየሞላሁ ያለሁት አሁን በሳውዲ አረቢያ እና እንዲሁም በኢትዮጵያ አሞላል ሁለቱም ተመሳሳይ ስለሆኑ ማለት ነው። ከዛ እዚህ ጋር ኢንዲቪጁዋል እናካለን። ኢንዲቪጁዋል ክሊክ በማድረግ ወይ አድሴንስ አካውንታችን ኢንዲቪጁዋል ስለሆነ ማለት ነው አብዛኞቻችን ኔክስት እንለዋለን። ከዛ ይህን ነገር ኔክስት ስንል ቀጣይ ሌሎች ነገሮች ይመጡልናል። እሱ ምንድነው? አር ዩ ሲቲዝን ኦፍ ሬሲደንስ ኦፍ ዩኤስኤ የሚላለ የዩኤስኤ ሲቲዝን ወይም ዜጋ ናችሁ የሚል ይመጣል። እሱን ከሆናችሁ የስ፣ ካልሆናችሁ ነው ኦልሬዲ የዩኤስኤ ዜጋ ከሆናችሁ መጀመሪያም ይህን ነገር ሞልታችኋል። እዚህ ጋር የታክስ አይነት የሚል ደብሊው ቢ እና ደብሊው ቢች የሚል ሁለት አማራጮች ይመጡልናል። ስለዚህ የመጀመሪያውን ነክተን አሁንም ስታርት ደብሊው ኤቢን ፎርም እንላለን ማለት ነው። ይህን ነገር አሞላል ከብዙዎች ልክ እዚህ ጋር እንደደረሳችሁ በቀጥታ የአድሴንስ አካውንታችሁ ስም ተቀምጦ ታገኙታላችሁ በራሱ ጊዜ ማለት ነው። ከዛም ሲቲዝን ኦፍ ይላል አገራት ትመርጣላችሁ። አድሴንስ በኢትዮጵያ ሞልታችሁ ከሆነ ኢትዮጵያን ክሊክ ታደርጋላችሁ። በሌላ ሀገር ሞልታችሁ ከሆነ ያንን ነገር ትነካላችሁ። ኦልሬዲ ኢትዮጵያ ስለሆነ
እኔ ኢትዮጵያን ኦልሬዲ እኔ ሳውዲ አረቢያ ብዬ መጀመሪያ ስለሞላሁ ወይም ይህ የሌላ ሰው አካውንት ስለሆነ ሳውዲ አረቢያ ብዬ አልፏለሁኝ ማለት ነው እዚህ ጋር። ከዛም እዚህ ጋር የሚመጡልን ነገሮች አሉ። እነሱም ምንድናቸው? ቲን ነምበር ካላችሁ ባይኖራችሁም ችግር የለውም። ግን ከዛ በፊት አድሴንስ ላይ የሞላችሁት አድራሻ ትክክለኛ አድራሻ አድሬስ ላይን 1 እና ላይን 2 እዚህ ላይ ታስገባላችሁ ማለት ነው። ልክ አድሴንስ ላይ እንዳስገባችሁ አድርጋችሁ ፖስታ ነምበርን ጨምሮ ሁሉንም ነገር እዚህ ላይ ማስገባት ይኖርባችኋል። ከዛ ቀጥሎ ያሉትን ቦክስ ክሊክ ካደረጋችሁ በኋላ ማለት ነው አድሴንስ ላይ የሞላችሁትን አድራሻ ሙሉ በሙሉ በትክክል እዚህ ላይ የምታስገቡት ማለት ነው። ለምሳሌ አድሬስ ላይን 1 ላይ እኔ ሳውዲ አረቢያ ሪያድ ብዬ ስለሞላው ሪያድ ብዬ ሞልቻለሁ። እናንተ ኢትዮጵያ ከሆናችሁ አዲስ አበባ ከሆነ አዲስ አበባ፣ ከዛ ፖስታ ቁጥር አድሬስ ላይን 2 ላይ ልክ አድሴንስ ላይ እንደሞላችሁት አድርጋችሁ እዚህ ላይ መሙላት ይጠበቅባችኋል። ይህን ነገር መሙላት በጣም ወሳኝ ነው። ካልሆነ $1000 $240 በየወሩ ይቀነስባችኋል። ይህን ነገር በስርዓቱ ካልሞላችሁ ማለት ነው። ከዛም ሲቲ ፖስታል ኮድም ከዚህ ቀደም አድሴንስ ላይ እንደሞላችሁ ታድርጋችሁ አሁንም ፖስታል ኮድም ትሞላላችሁ። ከዛ ቀጥሎ ያሉትን ቦክስ ክሊክ ታደርጋላችሁ። ኦልሬዲ ይህ ነገር ቀላል ነው። ከዚህ በኋላ ያሉት ነገሮች ቀላል ስለሆኑ በዚህ ቪዲዮ መሰረት ያያችሁ በዚህ መሰረት መሙላት ትችላላችሁ ማለት ነው። ፖስታል ኮድም ራሱን አድሴንስ ላይ ከዚህ ቀደም የሞላችሁትን ፖስታል ኮድ እዚህ ላይ መሙላት ይኖርባችኋል ማለት ነው። ሌሎች ስም ትክክለኛ ስማችሁን አድሴንስ ላይ ሞላችሁ ትክክለኛ ስም እዚህ ላይ መሙላት ይኖርባችኋል ማለት ነው። ይህን ከሞላችሁ በኋላ ቀጥሎ ያለውን ቦክስ ራይት ታደርጋላችሁ። ሜሊንግ አድሬስ ዘ ሴም አስ የሚለውን ክሊክ ማድረግ ይጠበቅባችኋል ማለት ነው። ኦልሬዲ ከአድሴንስ ጋር ተመሳሳይ የሆነ አድራሻ ስለሆነ ማለት ነው። ስልክ ቁጥር አድሴንስ ላይ የሞላችሁትን ስልክ ቁጥር እዚህ ላይ ታስገባላችሁ ማለት ነው። ከዛም ኔክስት ትሉታላችሁ። ቦክሱን ራይት ካደረጋችሁ በኋላ ኔክስት ትሉታላችሁ። ከዛ እዚህ ጋር የተለያዩ አማራጮችን ወይንም ኖ እና የስ ምላለ እያነበባችሁ ማለፍ ትችላላችሁ። ግን እኔ ስላነበብኩት እናንተ ኖ ነው የምትሉት። ኖ ብላችሁ የመጀመሪያውን ቦክስ ኖ ትሉታላችሁ። ከዛ ኔክስት ትሉታላችሁ። ያው ይህን አንድ ባንድ ካነበብኩላችሁ ጊዜ ስለማይበቃ ብዬ ልክ በዚህ መሰረት እያያችሁ ብቻ መሙላት ትችላላችሁ ማለት ነው። ያንን ነው ካላችሁ በኋላ ከታች ያለውን ቦክስ ፎርም WEB የሚል ቦክሱን ስትነኩ ኦልሬዲ አሁን ወደ መጨረሱ እየሄዳችሁ ነው። ወደ መጨረሻው እየሄዳችሁ ነው ማለት ነው። አውቶማቲካሊ ይህ ነገር አፕሩቭድ ነው የሚሆነው ወዲያው ማለት ነው። መሙላት ብቻ ነው የምትጠበቅባችሁ። ቦክሱን አሁንም ክሊክ ታደርጉና ኔክስት ትሉታላችሁ። በዚሁ በምታዩት መሰረት ማለት ነው። ኦልሬዲ ብዙ ስቴፖች 1 2 3 4 5 ስድስተኛ ስቴፕ ላይ ደርሰናል። ስድስተኛ ስቴፕ ላይ ፉል ሌጋል ኔም የምላለ የአድሴንስ አካውንታችሁ ላይ የሞላችሁትን ስም ወይም የቤተሰቦቻችሁን ስም ሞልታችሁ ከሆነ የነሱን ስም ነው እዚህ ጋር የምትሞሉት ማለት ነው። ከአድሴንስ ጋር አንድ መሆን ስላለበት ከዛ እዚህ ጋር የስና ነው የሚሉ አማራጮች ይመጣሉ። እዚህ ጋር የስና ነው የሚሉ ሁለት አማራጮች ይመጣሉ። ከነዚህ ውስጥ እኔ ስላነበብኩት እናንተ አንብባችሁ ከፈለጋችሁ ከተረዳችሁ በኋላ የስ ማለት ትችላላችሁ። ግን የስ ብትሉት ችግር የለውም ማለት ነው። ያንን ከዛም በመቀጠል ሃዝ ኢንዲቪዱዋል አይዴንቲቲ የሚላለ እሱን ኖ ትሉታላችሁ ማለት ነው። እሱን ኖ ትሉታላችሁ። ኦልሬዲ አንብባችሁ ማለት ነው። ባታነቡትም እኔ ስላነበብኩት አንብቤ እየነገርኳችሁ ስለሆነ በዚህ መሰረት ከሞላችሁ በትክክል ስቴፑን ታልፋላችሁ። ገንዘብን ከመበላት ትተርፋላችሁ ማለት ነው። ከዛ አይዴንቲፋይ ሰርቪስ ፕሮፋይል የሚላለ
ቫይድ የምላለ እሱን የስ ወይም ቦክሱን ክሊክ ኦሬዲ እሱ ከላይ ነበር ያለፈው እሱን ክሊክ ታደርጋላችሁ። በምታዩት መሰረት ሁሉን ነገር እዚህ ጋር በምታዩት መሰረት ክሊክ አድርጋችሁ በኋላ ሴቭ ትሉታላችሁ። ኦሬዲ ይሄ የመጨረሻ ስቴፕ ነው። ከዚህ በኋላ አፕሩቭድ ይሆናል ማለት ነው። አፕሩቭድ ሆኗል። ከዚህ በኋላ 200 $1000 $240 አይቀነስባችሁም ማለት ነው። ከወደ አሜሪካ ካገኛችሁት ተመልካቾች ላይ ያለው ታክስ ብቻ ካልኩሌት ተደርጎ ይቀነስባችኋል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ባይ